ሰላም የተወደዳችሁና የተከበራችሁ የሙሀባ ቤተሰቦች በሙሉ ዛሬ ምርጥዬ ቻሌንጅ ይዤላችሁ መጥቻለሁ። ይህም ቻሌንጅ የሚሆነው ለባለትዳር ወንዶች ነው። ያው ሚስቶቻችሁን አንዳንድ ስራ እየሰራችሁ ማገዝ ማስደሰት የምትፈልጉ ወንዶች ለእናንተ ይሄ ቻሌንጅ ምርጥዬ ቻሌንጅ ነች። አሪፍ ስራ ነች። የምትሰሯት የቤኪንግ ፓውደር፣ ቫኒላ እንዲሁም ድንች የተቀቀለ ድንችን በመጠቀም ያው ምርጥ የሆነች ዳቦ መስራት ነው። ሚስቶቻችሁን አድርጋችሁ አንዳንድ ቀን እሁድን ማስደሰት ብትችሉ ማለትም ብዙ ነገር ከምታደርጉ ይልቅ ትንሽ ነገር ሚስትን ያስደስታል ብዬ ስለማስብ ነው። እንዲሁም ሙያ የሌላችሁ ሴቶችም በዛውም ትማሩበታላችሁ። ይህን ቪዲዮ ፌቨራይት አስቀምጡት። እንዲሁም እንግዲህ ወንደላጤዎች እናንተን አይጨምርም ልል ነበር። ያው ታሳዝኑኛላችሁ። እናንተ ወንደላጤዎች ደግሞ ያው ራሳችሁ ጋግራችሁ ብሉት። ሆዳም ነው ሚስት ማያገባ አሉ። ኤኒዌይ ለማንኛውም ያው ሲሰራ ከዚህ ላይ ተንኳፈፈና ያው እንግዲህ ወደ ፒዛ ፓኗል እናስገባት ነው። ያው የምትገርም ዳቦ ትሆናለች ብለን እናስባለን። እስኪ እናንተም ተከታተሉና ያው ምላሹን ወደ እናንተ ተዋለሁ። ግን በጣም የሚጣፍጥና ቆንጆ ዳቦ ነው። እናም ቤተሰቦች ደግሞ እስቲ ፎሎ አርጉ። ፎሎ አርጉ። አያስከፍል። ምን ያስቆነቆናችኋል? ፎሎ አርጉ። ምን ነው ያልተነጠፈ አልጋ መስዬ ቀረሁኝ። 10,000 መግባት አልችልም? ምን ነው ፎሎ ብታረጉ? ምን ነው ሀብታም ሊሰጥ የድሃ ሙርጥ ያብጣል የሚባል ነገር አለ። እናንተ የቤት ክራይ ነው ሆናችሁብኝ። እባካችሁ ፎሎ አድርጉ። እንደማንኛውም ይሄ የሚገርም ዳቦ ነው። ጠፍጥን ነው ይለያል። ሞክሩትና ያው እናንተም ላኩልኝ በውስጥ መስመር። እስኪ እናንተ የምትሰሩትም ላኩልኝና አስደስቷችሁ እናንተም ተደስቱበት፣ ፏፏ በሉበት እላለሁ። መሰግናለሁ።